አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክብር ሰው ነበር። ደግሞም ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶርያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርኮ ነበር። የንዕማንን ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰ ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና እንዲህ ብላለች ብሎ ነገር እንዲህ ብላለች ብላ ነገር። እሺ የሶርያም ንጉስ ንዕማንን ሂድ ለእስራኤል ንጉስ ደብዳቤ እልካለሁ አለው። ለእስራኤል ንጉስ ደብዳቤ እልካለሁ አለው። እሺ እርሱም ሄደ 10 መክሊት ብር 6000 ወርቅ 10 መለወጫ እንደገና እቺ ጋር ቆይ እዚህ ጋር ከባድ ነው። ብር ወርቅ ይላል። አንተ ከብርና ወርቅ ከባድ ነው። ጌታ ይገስጸው። ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክብር ሰው ነበር። ደግሞም ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶርያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርኮ ነበር። የንዕማንን ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰ ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና እንዲህ ብላለች ብሎ ነገር እንዲህ ብላለች ብላ ነገር። እሺ የሶርያም ንጉስ ንዕማንን ሂድ ለእስራኤል ንጉስ ደብዳቤ እልካለሁ አለው። ለእስራኤል ንጉስ ደብዳቤ እልካለሁ አለው። እሺ እርሱም ሄደ 10 መክሊት ብር 6000 ወርቅ 10 መለወጫ እንደገና እቺ ጋር ቆይ እዚህ ጋር ከባድ ነው። ብር ወርቅ ይላል። አንተ ከብርና ወርቅ ከባድ ነው። ጌታ ይገስጸው። ምንድን አልኩት? ብር ወርቅ ካልኩ በኋላ ምን አልኩ? ከባድ ነው። ጌታ እግዚአብሔር በስርዓት ያምጣ። አሜን አትልም? እንደ ውሃ እንደ ጎርፍ ውሃ ብሎ እንዲመጣ የሚፈልግ ሰው አለ? እስቲ እንደዛ የሚፈልግ ሰው አካ በስርዓት ይወጊያስ ያለ እሺ አጨብጭቡ ለእግዚአብሔር ክብር ይሁን። ብርና ወርቅ የሚለው ነገር በጣም ከባድ ነው። ሰሞኑን በጣም ከባድ ትምህርት ላይ ነን ያለነው። ብር ወርቅ የሚለው ክርስቶስን ያስጥላል፣ ኢየሱስን ያስተዋል። ማንን አስተው አይቴ ነው አንተ የምታወራው አፖስትል ብላችሁ ከጠየቃችሁ ይሁዳን ተመልከቱ። ለብር ስል ነው ኢየሱስን የሸጠው። ለምን አታትናገር? ለምን ስል ባለውስ ድጋሞስ እሺ ሚስቶቻቸውን ጥሎ ለስራ እዚህ የመጡ አሉ። ለምን? አዎ ውዴን ፍቅሬን ብር ከባድ ነው። የራሱ የሆነ አምልኮት አለው። በጣም ከባድ በደምስ ነው። አያስፈልግም አይደለም ግን ይኸውላችሁ ዳዊት ለዚህ ነው ባሪያው እንደዚህ ያለ በስተው ብዙ ሆኖ ማለት ብዙ ሆኖ እግዚአብሔር ላይ እግሬን እንዳላነሳ እንዲሁ ደግሞ ጠፍተው አንተን እንዳላሰድብ በመጠን ምን አድርገኝ እስቲ በመጠን ስጥ የሚል ሰው እጅ ማየት ፈልጋለሁ። መጠን ልክ ያለ ከመጠን በላይ ይምጣ የምትሉ ሰዎች ደግሞ ቢሊዮኑ ትሪሊዮኑ ኳትሬኑ ሰምተንም አናውቅም። ሰው ስም ነው የሚመስለው። ሚሊየን ቢሊየን ከዛስ ትሪሊየን ከዛስ ኳትሪሊየን የሰው ስም ነው የሚመስለው። ስንት ዜሮ አለው ቢባል ሆ አለ ትናንትና ሳስተምር ኢየሱስ ጌታ በልክ ካልመጣ በጣም አስቸጋሪ ነው። በጣም ያሳስታል። እዚህ ጋር ልነግራችሁ ስለሆነ ነው። ከ14 ወደ ታች የሚገርም ንግግር ነው የሚናገረው። ይሄንን ለምጻም የተያዘው ንዕማንን በእግዚአብሔር ሰው በማን በኤልሳ እግዚአብሔር አምላክ ምን አደረገው? ዮርዳኖስ ሄደ ብቅ ጥልቅ ብለህ ገብተህ ወጥተህ ምን ትሆናለህ? ተናገሩ። ምን ትሆናለህ? በሉስ ምን ትሆናለህ? ትድናለህ ብሎ ስል ተናደደ። እኔ ለምን እንደዛ ምናምን አለና ላሳጥር የፊተኛውን አስታውቂልኝ ወደ ሌላኛው ለመግባት ስለሚፈልግ ማለት ነው። እና እንዴት እንዲህ አይነት ነገር ይናገራል? ደማስቆ ላይ ሌላ ምርጥ ውሃዎች አሉ። አባናና ፋርባ የሚባሉ ውሃዎች አሉ። እነዚያ ንጹህ ውሃዎች ላይ ገብተህ ወጥቼ መፈወስ አይቻልም እንዴ? ይሄ ደግሞ ዮርዳኖስ ድብሩሱ ላይ
እንደ ስለው ለካስ ከውሃው ሳይሆን ከትእዛዙ ነው። አንዳንድ ጊዜ የምታውቁ ሰዎች እንዴት አድርጎ እንደዚህ አድርጎ የአሁን ሃይላንድ ከወንትን ከሱቅ አይደል ገዝተን ምናምን ኖ ኖ ኖ ኖ ከቃሉ ነው። አንድ ሰው ጮሆ ከቃሉ ነው ይባረኛል። ድገሞ ከእግዚአብሔር ቃል ነው ማለት ሲያኔ አላወራህም ማታን ጀገድ ዞኮይካ ሀሳይና ጋር በቃ ወሳኝ ነው አትወይካ ያዘውና እንደሱ ነው ያዘው ያው በደንብ አድርግ ያስና ከእግዚአብሔር ቃል እንጂ ማለት ነው ከምትጠቀመው ነገር አይደለም ማለት ነው። የእግዚአብሔር ቃል ማለት ነው የሚፈውስ ነው ማለት ነው። የእግዚአብሔር ቃል ማለት ነው የሚያድን ነው ማለት ነው። አንድ ሰው ለአንድ ሰው የእግዚአብሔር ቃል መንገድ ይክፈት፣ ካለበት በሽታ ይፈወስ። ለቀቀር የብድክ ብለህ አሜን ብለህ ውሰደው። የማን ቃል? የእግዚአብሔር ቃል። እኔ ልንገራችሁ አማኞች፣ እግዚአብሔር ቃል ይሰራል፣ የእግዚአብሔር ቃል ይሰጣል፣ የእግዚአብሔር ቃል ይነሳል። ስግብግብ አትሁን። ያዘው አጠገብ ላይ ያለው ሰው ያዝና እንዲህ መታ ታረግና ለገንዘብ ለወርቅ ስግብግብ አትሁን በለው ንገረው። ስግብግብ ከሆንክ በለው ንገረው። እግዚአብሔር አንተን ቁራ ያደርጋል በለው። ቁራ ትሆናለህ። በህይወት ዕድሜ ታዘህ ነው የምትኖረው። አትርገው የሆነ ነገር አትሁን። በቃ እግዚአብሔር አምላክ ታምናለህ፣ እግዚአብሔር ይሰጣል። እግዚአብሔርን ታምናለህ፣ እግዚአብሔር ይሰጣል። ለኔስ የሚል አሜን ይባረኛ። የሚያምን ብቻ እጅ ወደፊት ይስጠኝ። ለኔ አንድ ለሚያምን ሰው ብቻ ቃል ልናገር። ኢየሱስ ጌታ ነው። በደንብ ጮህ አንድ ሰው አሜን ይባረኝ። ታምናለህ? ታምናለህ? በኢየሱስ ክርስቶስ ስም እንዳመንከው እንደምነት ልክ እግዚአብሔር ወደ እጅ ያምጣ፣ ወደ እጅ ይምጣ። ከዚህ ቀን በኋላ ወደ እጅ ያልገባ ወደ እጅ ይግባ። አንድ ሰው አሜን ይበለኛ። ይግባል። እንዲህ አታድርግ፣ አትበትን፣ ወደ ራስህ ውሰደው። አሜን በለ። በኔምዞ ጣለ የምትሰራው ናይቲ ሰገት ጎ አክመሶ በጣለ ይኮ ብዙ አሲሙል ከጣለ የምትነው ሃይቀናል አያ ሀታ ሺሻታ የሚተገውስ ብሩክሽ አገር ሀተቷ ደጋሞ ሰላም ናችሁ ወይ? ብሩ እሺ ጋርሳ አይበኮ ከና ነው አያ ሀታ አንተ አይባለም አይበናና ጫመና ምናምን ያው ሀታ ቢስብለ ሀታ ግርካ ዱቢቴ ትንፋሽ አገር አያ ሀታ ካን ጆክ ያተሁት ያርዱ ምትይጅስ ደበኒ አንተ እውነት ልንገራችሁ የዘላለም አምላክ የሰራዊት ጌታ እግዚአብሔር የተዘጋባችሁን ነገር ወደ ቤታችሁ ያምጣ። ስለዚህ አትግባ አያ አግሽ ሀታ ቆሎሪና ሀገስ የዱገምት አይሲ ኤለ ሃያቶባ ሃሜኮ ከኩሽ ሃሚጨ ተወደናናይስ ሄካ ሰላሳ መጠጦሳይ እግዚአብሔር አምላክ ከዛሬ ጀምሮ በጌታ በኢየሱስ ስም የምትፈልገው ነገር ተገብግበ ተሰለ ስግብግብ ሆነ ሳይሆን ወደ አድራሻ መጥቶ ተቀበል። አሜን አለ ሄሎ ውሰድ። አሜን ይሆናል። አዳንገሰ ኩያ ያታይ መታኩ ኳስፔላ ባዳያ ለሞያ ኢየሱስ ይድናል። ከዛሬ በኋላ ሶስ ያለሽ አንተ ማግኘት በናዝሬቱ ጌታ በኢየሱስ ሰው ሊሆን እየፈለግ ያለውን ከሆነ ነገር መሆን መጀመሪያ አሜን ነው ወይ? ብሬ ወርቄ ኮሺ ኮሸኔ ጌ አይባረ አይ ጦሳ ሱንታ እንተዩነ ሐራዩነ ግዲ አንጆ እንተነት አይሰና ጆቶሳ እንተ ጌታንጉስ አሜን እንተነካ ጦሳ ኬታ በጣይ ሲቸና ጦሳ ተወገርሰ በእንተና ጣይ ሲቸና ከእግዚአብሔር እግር ስር እናንተን የማያጠፋው በእግዚአብሔር ፊት እግዚአብሔርን የምታገለግሉትን ሌላ የተጎዱትን የምታገለግሉበት ለራሳቸው የሚሆነውን እግዚአብሔር በረከት ይስጣችሁ። አንድ ሰው አሜን ይበል።
የሚገርም ነገር ብር ወርቅ ከሚለው ትቀጥላለህ። በደንብ አድርጋችሁ አስተውላችሁ ስሙ። የሶርያን ንጉስ ኒዕማንን ሂድ ለእስራኤል ንጉስ ደብዳቤ ልካለሁ አለው። እርሱም ሄደ 10 መክሊት ብር አንድ በሉ 10 መክሊት ብር 6,000 ወርቅ 6,000 ወርቅ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉስ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ኒዕማንን ከለምጹ ትፈውሰው ዘንድ እንደሰደድሁልህ እወቅ የሚል ደብዳቤ ወሰደ። እሺ ከእስራኤልም ንጉስ ደብዳቤውን ባነበበ ጊዜ ልብሱን ምን አደረገው ይላል? ማን? የእስራኤል ንጉስ። ከኔ ጋር ሁሉ በደንብ አድርጋችሁ አስታውሱ። ይኸውላችሁ ይሄ ከንግስና ጋር ያለ ጉዳይ አይደለም። ይሄ ከእግዚአብሔር ቅባት ጋር ያለ ጉዳይ ነው። ከእግዚአብሔር ሞገስ ጋር ያለ፣ ከእግዚአብሔር ጥጭ ጋር፣ ከእግዚአብሔር ክብር ጋር ያለ ጉዳይ ነው። ንጉሱ ልክ ደብዳቤው ሲደርስ ተናደደ ይላል፣ ተበሳጨ። ብድግ ብሎ ልብሱን ምን አደረገው ይላል? ቀደደው። ለምንድን ነው የቀደደው? ምን አስቀደደው? አያችሁ፣ ይሄ ሰው አንተ ጋር በደረሰ ጊዜ በለምጹ ይፈውሰው ዘንድ የሚለው ከሰማ በኋላ እኔ እንዴት አድርጌ ሰውን መፈወስና ማዳን እችላለሁ ብሎ ነው የተናደደው። እውነትም አይችልም። አንድ የሚጸልይ ሰው ግን ቃል አውጥቶ መፈወስ የሚችል ሰው አለ። እስቲ አንድ ሰው አሜን ይበል። ሰው አለ። እስራኤል መካከል ሰው አለ የማይፈራ እግዚአብሔርን የሚሰማ። ዛሬ በኢየሱስ ስም ለምጽ የሆነ ነገር ከላይ ላይ ይነቃል። አሜን ላለው ይሁንለት። ማጣት ለምጥ ቅድም ሳውራ ነበር 10 ጊዜ ላይ ይሄ ማጣት የሚባለው ድህነት የሚባለው አጋንንት ነው። ጮኸ አይወጣም እንጂ እግዚአብሔር አምላክ ይስበረው። እስቲ የሚናደድ አንድ